መጥቻለሁ ቪዲዮውን እስከ መጨረሻ ከኔ ጋር አብሮ ቆዩ ማለት ነው። አሁን መጀመሪያ ፕሌይ ስቶሪ ውስጥ ገብተን እርዝ ብለን እንጥፋለን ማለት ነው። እርዝ ብለን እንጥፋለን። እኔ ግን እርዝ ብዬ ስለጣፍኩት የኔ ወርዶ ነው ያለው ማለት ነው። በእንግሊዘኛ ነው የምንጥፈው እርዝ ብለን እርዝ ካላንደር ብለን ስንጥፍ እኔ እርዝ ካላንደር ብላችሁ ስትጥፉ ይወርዳል ማለት ነው። እኔ ግሎቢ ወይም ደግሞ በኦሮምኛ ግሎቢ ወይም ደግሞ ሁሉም ቦታ ማለት የምንችልበት አገር ማለት ነው። የትኛው አፕሊኬሽን ነው የምታወርዱት? እርዝ ይሄንን ማለት ነው። ይሄንን ነው የምታወርዱት። ይሄንን ታወርዱና እርዝ ብላችሁ ይሄ ምልክት ስታወርዱ እሱ ላይ ትገባላችሁ። ከኔ ጋር አብሮ ቆዩ። የምትፈልጉበት አገር ማት ትችላላችሁ። ቤተሰቦቻችን ከናፈቀው የምትፈልጉበት አገር ኦኬ። ሊክ ግሎቢ ላይ ሲገቡ ትላንትና እኔ ያያዩት ነበረ። ግሎቢን በእጄ አንድ ላይ እንደዚህ ያመጣለው ማለት ነው። ይሄ ማለት ሁላችን እንግዲህ እናቃለን። ይሄ ማለት የምንፈልግበት አገሮች ማት የምንችል ነው ማለት ነው። ለምሳሌ ኢትዮጵያ ማት ከፈለግነው አሜሪካ ማት ከፈለግነው የምትፈልጉበት አገር እዚህ አረብ ሀገር ሆናችሁ ማት ትችላላችሁ ማለት ነው። እርዝ የሚለውን እርዝ ማለት እንግዲህ ካርታ ማለት እንግዲህ በኦሮምኛ ነው። እርዝ ማለት በእንግሊዘኛ ነው። የምንፈልጉበት አገሮች የምንፈልጉበት ቦታ ሆነን ማት እንችላለን ማለት ነው። ሰው ይታያል ብዙ ነገሮች ስለሚታዩ እኔ አሁን ለምሳሌ እዚች ጋር ስታርች ብዬ ጥፋለሁ መጀመሪያ ማለት እዚች ጋር እቺ ምልክቱን ትነኩና ኢትዮጵያ ብላችሁ ሲጣፉ እኔ ኢትዮጵያ ብዬ ኢትዮጵያ ኦሮሚያ ብዬ እጥፋለሁ ማለት ነው። ይሄው እዚህ ጋር መጥቶልኛል ማለት ነው። አሁን እናንተ የምትፈልጉ ነገር ለምሳሌ ኢትዮጵያ አዲስ አበባ አዳማ ብዙ ነገሮች ማት ትችላላችሁ። ነገር ግን ኢትዮጵያ አገር ናት። አዲስ አበባ ደግሞ ኢትዮጵያ ውስጥ ነው የምትገኘው። ኦሮሚያም ኢትዮጵያ ውስጥ ነው። ብዙ አዳማ ያ ቦታ ሆኖ ማለት ነው ታዋቂ የሆነበት ቦታ ነው ማት የምንችለው ማለት ነው። ለምሳሌ ኢትዮጵያ ኦሮሚያ ብዬ ከጣፍኩት እንደዚህ እነካለውና አሁን ይሄ ይፈልጋል ማለት ነው። ኦሮሚያ ብሎ ይሄው አምጥቶልኛል ማለት ነው። አሁን ጅማ ሐዋሳ ቦም ናሽናል ብራንክ የምትፈልጉበት ጎዴ እንግዲህ ኢትዮጵያ ውስጥ ብዙ እንትን አለ ማለት ነው። አሁን ከኢትዮጵያ ውስጥ ታዋቂ ናሽናል ኢትዮጵያ ውስጥ እቺ ቦታ ናት ታዋቂ የተባለችው ማለት ነው። ነገር ግን እቺኛው በኤክስ ላጥፋውና አሁን ጅማ ወይን አዲስ አበባ እንድስኪ አዲስ አበባ እሄዳለሁ። አዲስ አበባ ትነኩና መጣችሁ እቺ ነው የምትነኩት። እቺ የሰው ምልክት ያለችው ማለት ነው። የሰው ምልክት ስነኩ እንደዚህ አዲስ አበባ ትነካላችሁ። ከአዲስ አበባ እንግዲህ ትልቅ ቦታ የተባለው ያመጣል ማለት ነው። ይሄው ወደ አዲስ አበባ እየሄደው ነው እየፈለገው ነው ማለት ነው። ከአዲስ አበባ ደግሞ ፊቼ ይሄው አሁን ይሄ ሰውዬ መኪና ውስጥ ነው ያለው በዚህ ሰዓት ማለት ነው። ታዋቂ ቦታ የተባለው ነው ይሄ ማለት ነው። ታዋቂ ከአዲስ አበባ ማለት አሁን ይሄ ሰውዬ ይታያል ማለት ነው። አሁን በእጃችን እንደዚህ እናረጋለንና እስኪ ቆይ በዚህ በኩል ደግሞ ይሄው ሰውዬ እዚህ ጋር የሄደ ነው ያለው ማለት ነው። እንግዲህ ይሄ አዲስ አበባ ሆኖ
ፊቼ ነው ማለት ነው የሚታወቅበት ቦታ አይታችሁ አሁን ይሄ ጡፍ ማንበብ ትችላላችሁ ይሄ ታዋቂ ቦታ ነው ማለት ነው ምን ይላል ሆቴል አበበች ማናት እስኪ ቆይ ወደዚህ እናመጣለንና ሆቴል አበበች እኔ እንጃ ቆይ በደንብ እንዲታይልኝ አሁን እነዚህ ሰዎቹ ማት ትችላላችሁ አሁን ይሄ ኢትዮጵያ ውስጥ ነው ማለት ነው ይሄው ከነ ግቢው ከና እዚህ ጋር ማለት ነው እዚህ ጋር መኪና ውስጥ አይታችሁ የገጠሮች ሰዎች እዚህ ነው ያሉት የኔ ምስኪኖች ከነ መኪና መንገዱ ወይኔ ይሄ ሰውዬ ደግሞ ማን ይመስል ልበላችሁ ወይኔ ስሙ ጠፍቶብኛል የኛ ሚኒስትር ማለት ነው አይታችኋል መንገዱ ማለት እንዳለ ማት ትችላላችሁ የምትፈልጉበት አገር እንዳለ መኪና ማለት ነው ከና ሆቴል አለ ባንክ ኢትዮጵያ ይላል ባንክ ደልደለ ኢትዮጵያ ባንክ ኦፍ ናሽናል ባንክ ኦፍ ኢትዮጵያ ማለት ነው በአማርኛ ማለት ነው የምትፈልጉበት አገር ማት ትችላላችሁ ወንበር በደላሉ ደንዴሰኒ በሁለቱም ቋንቋ ወራሉ በኦሮምኛም በአማርኛም አፕሊኬሽኒ ከነ ገዲ ቡፈተኒ ወንበር በደን ኢላሉ ደንዴሰን ጀቹዳ አካተ ሙላታ ጀቹዳ ማፊቼ ኬስ ፊቼዳ ጀቹዳ ኩናማ ፊቼዳ ጠጋጎተኒትሌ አከትሌ ኢላሉኒ ደንዴሰኒ ጀቹዳ አማሞ ካን ብራ ተነሰኒ ጠገርሲሰ ጀቹዳ እዶ ብራ ግሎብቻ በከተቆት ተሰበሰቡን ቀባ አማ አሲን አረባ ፈካታ ገሩዩ አረባ ሚቲ ኢትዮጵያ ኬሳ ፊቼዳ ከንጅሮቹዳ ናምትች ኩኒ አማ አረቦታ ፈካታ ዋን አኒም ቤክ ዋን ካሳ ጅሩ ዋ ካሳ ጅራ ጀጫ ከሙላቱፍ ተይሌ ናፊንገለ እና ከና ፈካታ ላሉ ደንዴሰኒ ጀቹዳ ብየ ኬሰን ወር ብየ ኬሰን ያደን ላሉ ደንዴሰኒ አማ ኢሳ kana ilaaleti fixee jira amma isa biraatanan gadi buusa jechuudha iddoo biraatanan laala jechuudha nagaa inni kuni isa kana jechuudha fiichee guntuta church የቤተክርስቲያን ማለት ነው የፊቼ ውስጥ ነው የቤተክርስቲያን አሁን ደግሞ እንደዚህ በእጃችሁ ታምጡና እጃችሁ አንድ ላይ ታምጡና አሁን የጠገር ነው ማለት የምንፈልገው ጅማ እንሄዳለን እስኪ ጅማ አይተን ነበር ቅድም አሁን ኢትዮጵያ ውስጥ ነው ያለው አገር ነው ማለት ነው ባህር ዳር ጎንደር ኤርትራ ብናይ ባዶ መሬት ናት ምንም ነገር የላትም ከኤርትራ እንሄዳለን ከኤርትራ ውስጥ ደግሞ እጅኛው ናት ትልቅ ቦታ የምትባለው ማለት ነው በኤክስና ካለውና እንደቅድሙ እጅ የሰው ጭንቅላቱን ለምታና ኤርትራ አሁን አያችሁ ወደ ኤርትራ እየሄደች ነው ማለት ነው ኤርትራ እናለን እስኪ ኤርትራ ምን ትመስላለች ምን አይነት አገር ናት ኤርትራ ይሄው እቺን ትመስላለች ማለት ነው ይሄው እዚህ ላይ ሰው ቆሞ ነው ያለው ገና የተሰራ ቤት ሁሉም ነገር ማት ትችላላችሁ የምትፈልጉ ኤርትራ እቺናት የምትመስለው ማለት ነው እስኪ በዚህ በኩል ደግሞ እንሄዳለን ኤርትራ አብዛኛው ባዶ መሬት ነው የሚታየው ባዶ መሬት ማለት ነው ኤርትራ እቺን ትመስላለች አሁን ደግሞ እስኪ ሌላ አገር እንሄዳለን ያው ሰውም ይታያል ቤቱም ይታያል የምትፈልጉ ነገር ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጭ ሆነ ይሄው እዚህ አይታችኋል ይሄ ሰውዬ ቆሞ ያለው ኤርትራ ይሄ ነው የምትመስለው ማለት ነው ይሄንን በእጃችሁ ታመጡና አሁን ኢትዮጵያ ውስጥ የሚገኘው የምትፈልጉ
ሱዳን፣ ኢጂፕት ይኸው ሱዳን፣ ኢጂፕት፣ ሲሪያ፣ ኢራቅ፣ ጎበን የምትፈልጉት አገሮች ኢትዮጵያ ውስጥ ናቸው። እነዚህ ሁሉ ኢትዮጵያ ውስጥ ናቸው ማለት ነው። ሩሲያ ብዙ ሀገሮች ማለት ትችላላችሁ። እስኪ አሁን ደግሞ የት ሀገር ነው ማለት የምፈልገው? አሜሪካ። እስኪ አሜሪካ ልያት። አሜሪካ ብዬ ሊጣፋው ማለት ነው። ኦኬ ዩናይትድ ስቴት አሜሪካ፣ ዩናይትድ ስቴት አሜሪካ ብሎ መጥቶልኛል። አሁን አሜሪካ ከአሜሪካ ደግሞ ትልቅ ቦታ የምትባለው እቺ ናት ማለት ነው። ይሄው ከነሰው ሰውም ይታያል ማለት ነው። ሰውም ይታያል ማለት ነው። ትልቅ ቦታ የምትባለው እቺ ናት። አሁን እስኪ እንሄዳለን። ከአሜሪካ ደግሞ ዩናይትድ ስቴት የምትለውን አነካታለሁ። እስኪ ዩናይትድ ስቴት ከነካ በኋላ እቺን ሊንካና እስኪ ከዩናይትድ ስቴት ብዬ ነካ። እንደ ዩናይትድ ስቴት የትኛው ሀገር ናት ውጭ የምታገኘው? ሜክሲኮ፣ ቹባ። ይሄው ዩናይትድ ስቴት ወደ ዩናይትድ ስቴት እየሄድኩ ነው። እንግዲህ ዩናይትድ ስቴት አሜሪካ። ከዩናይትድ ስቴት ወይን አሜሪካ ደግሞ ትልቅ ቦታ ወይን ደግሞ ታዋቂ የሆነ ቦታ ይሄ ነው ማለት ነው። ይሄ ነው ማርክ ዲካርድ የሱ ቤት ማለት ነው። ታዋቂ ቦታ ትልቅ ቦታ ተብሎ እየተቀመጠው ማለት ነው። እንግዲህ ከአዲስ አበባ ፊቼና ትልቅ ቦታ ተብላ እየተቀመጠችው እየመጣልኝ። አሁን ደግሞ ከዩናይትድ ስቴትስ ወይን ከአሜሪካ ይሄ ነው ማለት ነው ትልቅ ቦታ ተብሎ እየተቀመጠው እና ይሄው አላባ ማለት ነው። የአሜሪካ ባንዲራ አላባ ማለት በኦሮምኛ ነው ባንዲራ ማለት ነው። የአሜሪካ ባንዲራ ይሄው እዚህ ጋር ቁጭ ብላ ነው ያለችው ከነ መኪኖቹ። አሜሪካ ደስ ስትል በስመ አብ ወልድ መንፈስ ቅዱስ። ኦ ማይ ጋድ አሰራሯ ምኗ ደስ ሲል የእውነት በጣም ደስ ይላል። አሜሪካ ዩናይትድ ስቴት አሜሪካ እቺን ትመስላለች ማለት ነው። ከነ መኪና ቤት ሁሉም ነገር የፈለጋችሁ በእጃችሁ እንትን ብላችሁ ማለት ትችላላችሁ ማለት ነው። ግን ትልቅ ቦታ ከአሜሪካ ትልቅ ናት ተብሎ የተቀመጠው ይሄ ነው ማለት ነው። ይሄ ፎቅ ነው ማለት ነው። የእውነት በጣም አሜሪካ ከኢትዮጵያ የበለጠው አገር በጣም ሰፊ ናት ማለት ነው። በጣም ደስ ይላል። እና አሜሪካ እቺን ትመስላለች። የምትፈልጉበት አገር ማለት ትችላላችሁ። አሁን እስኪ በዚህ በኩል ሄድና የእውነት ደስ ሲል አሰራሩ ምኑ የአሜሪካ አሰራር ማለት አሁን እዚህ ጋር ሰው ነው ወይስ ምንድነው? ይሄ መሬት ነው የሚታየው እና ይሄ እግር ነው ወይስ ሰው አይታይም? መሬት ውስጥ የተሰራው እግር ነው እንዴ? ወይኔ እቺ አሜሪካ እኮ የምትሰራው ብዙ ነው እናቱዋ። እና አሜሪካ ይሄን ይመስላል። አሁን ደግሞ ካናዳ ነው ማለት የምፈልገው ማለት ነው። ካናዳ እዚህ ጋር ካለውና የአሜሪካ ብላጥፋና ካናዳ እስኪ ካናዳ ልያት ማለት ነው። እስኪ ካናዳን ልያት። ካናዳ ወደ ካናዳ ነው የምንሄደው። አሁን ደግሞ ገራ ካናዳ ዩናይትድ ስቴት ካናዳ ማለት ለካ ዩናይትድ ስቴት አጠገብ ያለችው ካናዳ። አሁን በዚህ በኩል አሜሪካ ነው። አሜሪካ አይተን ነበር አይደል? አሁን ደግሞ በዚህ በኩል ደግሞ ዩናይትድ ስቴት እና አሜሪካ አጠገብ ናቸው ማለት ነው። ውሃ ነው መሃል የነሱ መሃል ያለው ይሄ እንደዚህ የመጣው የውሃ ነው። ባህር በአረቦች ባህር ነው የሚባለው። ውሃ ወይን ትልቅ ወንዝ ነው ማለት ነው። እነሱ መሃል ያለው እንጂ አጠገብ ናቸው ማለት ነው። እነዚህ ሁለቱም ካናዳ እዚህ ያለች፣ ዩናይትድ ስቴትስ ደግሞ ያው እዚህ ጋር አሜሪካ እዚህ ጋር ነው ያለችው ማለት ነው። እስኪ አሁን ወደ ካናዳ እንሄዳለን። ወደ ካናዳ እንሄዳለን።
አሁን ወደ ካናዳ እየሄድኩት ነው። የኔ ቪዲዮ ላይክ ሼር እያደረጋችሁኝ አበረታቱኝ። የምትፈልጉ ሀገር ማየት ትችላላችሁ ማለት ነው ያላችሁበት ቦታ። ኦ ማይ ጋድ ከካናዳ ደግሞ ታዋቂ ቦታ የተባለችው እቺ ናት። ታዋቂ ቦታ ይሄው ሰዎች ወደ ላይ እየወጡ ነው ያሉት። አሁን መሬታቸው ከካናዳ አሁን የኢትዮጵያ መሬት እኮ ደስ ይላል። አሁን ቅድም ያየንበት ቦታ ደስ አይልም? ኢትዮጵያ ይበልጣል ማለት ነው። ግን አሜሪካ ከየትም አገር ትልቅ ናት። በጣም ትልቅ መሬታቸው ሰፊ አሰራሩ መሬት እንዳለ እንትን ናቸው። መሬት እንዳለ የነሱ መሬት ግሪን ናቸው። ግሪን ማለት እንደዚህ አይነት ጭቃ አይደለም፣ ሳር ብቻ ናቸው። ደስ የሚል ቦታ ነው። በጣም ነማት ሶለቹዳ አማ ጀርኩኒ ኦልባ አጅረኒ ጀቹዳ እዶ ካነት አማ ነሞን ኢሌ ነሙለቱ ጀቹዳ ወለት ሲስከ ሲናገርሲሳ አሲት ጀቹዳ እዶ ታባቲ ጀቹዳ እዶን ኩኒ እዶ ታባ አጀቹዳ እዶ ጆለን እቲ ታባታኔ አማ አሴኒሌ ካናዳን ከና ፈካቲ ጆለን ሲ ታባቻ ጅረኒ ጀርኩኒ ሞ ሰዓቲ አማ ቪዲዮ ጀጀሩ ከነቲ ታአኒ ጅረኒ ጀቹዳ እስኪ ምን ኢሳኒ ሞዩ ክኖካት ጅራ ገርሞ አሜሪካ ዱጫላ አካ ኢትዮጵያ ሀሊ ኢጃርሲ እሺ ሀሊ ለፍቲ እሺ ሱጴዳ በካ በካ እንቲኒ ቀባ አሲቲ ሞዩ ለፈከሰት ሲቪል ዳባቴ ጅሮዳ እሺ ኦኬ ገረሲኖ ይላል መነበርም ሳቲ የጁ ደዶን ኩኒ የትብርት ቤት ማለት ነው። ምንኛውም ይሄን ይመስላል ዛሬ የሰራሁት ቪዲዮ። ከተመቻችሁ ላይክ ሼር እያረጋችሁኝ አበረታቱኝ ማለት ነው። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ። እዚህ ጋር ኢትዮጵያ ብላችሁ ሲጥፉ የኢትዮጵያ ታዋቂ ቦታ ደግሞ ኢትዮጵያ ብዬ ከጣፍኩት እዚህ ጋር ኢትዮጵያ ናታ። እዚህ እቺን ትነካላችሁ። አሁን እቺን ነካታለሁ ማለት ነው። እስኪ ኢትዮጵያ ከኢትዮጵያ አሁን ታዋቂ ቦታ የተባለችው ይህ ህርኩስ ነው ማለት ነው። እዚህ ቦታ ነው ታዋቂ ቦታ የተባለው ከኢትዮጵያ ደግሞ ማለት ነው። አሁን እዚህ ቦታ ምን አለ? ጫካ ነው፣ ሰውም አለ። ወይ ጉዲ ጉዲ ነው። እዚህ ጋር አሁን እንደዚህ የሚታየው እኔ የሚመስለኝ እንትን ችግር ያለበት ቦታ መሰለኝ። ችግር ያለው ስላችሁ ጊዜ አንድ ነገር ያለበት ቶሎ ብሎ ያን ቦታ ታዋቂ የሆነበት ማለት ነው ይመስልኛል ብዬ አስባለሁ። አሁን እዚህ ጋር ሰው አለ፣ ሰው ይታያል። በጣም ድንቅ 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 የሆነ አፕሊኬሽን ነው። የእውነት ተጠቀሙበት ሁላችሁ። አሁን እዚህ ገጠር የምትፈልጉበት ቦታ ማለት ትችላላችሁ። በዚህ በኩልም መንገድ አለ፣ በዛኛ በኩል ደግሞ ሰው አለ። ግን ከኢትዮጵያ አዲስ አበባ ብዬ መጣፍ አለብኝ። አሁንማ ኢትዮጵያ አዲስ አበባ ብዬ መጣፍ አለብኝ። አዲስ አበባ ኦኬ። ኢትዮጵያ አዲስ አበባ ብዬ ጥፋለሁ። እስኪ ከኢትዮጵያ አዲስ አበባ ደግሞ የት ቦታ ነው ታዋቂ? ሄድኩት አዲስ አበባ። አሁን የቦታ ታዋቂ ነው የሚባለው ኢትዮጵያ አዲስ አበባ ብዬ ታኩት። አሁን እዚህ ጋር ምንድነው ያለው? ይሄ ነው ያለው ማለት ነው። እንግዲህ ታዋቂ የሆነበት ቦታ ነው አስቶ ያስቀመጥኩት ጉግል ላይ ማለት ነው። እዚህ ጋር አሁን አዲስ አበባ ነው ማለት ነው። አዲስ አበባ እንዴ ሰምብራው ስሙላቲ ኦ ማይ ጋድ ከነፎ ወፉ ነው የሚታየው ማለት ነው። አያችሁት? እዚህ ጋር ሁለት ወፍ እና ማንኛውም እየፈለጋችሁበት ሀገር ማለት ትችላላችሁ። ሼር ላይክ እያረጋችሁኝ አባራታቱኝ። ኢትዮጵያ አዲስ አበባ ኢትዮጵያ ብዬ ስጣው እንደዚህ ነው የመጣልኝ ማለት ነው። ሌላ ጊዜ በሌላ ቪዲዮ እስከምመጣ ድረስ ባይ ባይ።
ላይክ አርጉ፣ ሼር አርጉ፣ አበረታቱኝ። ቻው